السلام عليكم ورحمة الله وبركاته. سلام ناتشو اندين ناتشو አላችሁ አልহামዱሊላህ ከኔ ጋር ጥሩ ነው። እሺ ዛሬ በህይወቴ የገጠመኝ ነገር ላጋራችሁ። ምክንያቱም አዲስ ቪዲዮ ለቅላችኋለሁ። መጀመሪያ ሰብስክራይብ አድርጉን። ምክንያቱም ሁሌ ሰብስክራይብ አድርጉኝ ማለት ትንሽ ያው ይደብራል። ለማንኛውም አንድ ነገር እስቲ ላጫውታችሁ። ኢትዮጵያ ያለው ትንሽ ሱቅ ነበረችኝ። ያውቃሉ የአካባቢ ልጆች ያው ትንሽ ሱቅ ነበረችኝ። ላኪን በገጠር ነው። መቼም በገጠር ያላችሁ የዱቤ ካልሰጣችሁ በስተቀር ያው እቃው አይነሳላቸውም። ብዛቱም የዱቤ ነው የሚወስዱት። በተለይ እኔ የሚሰጣቸው ሴቶች እና እናቶች ናቸው። ብዛት ያው የዱቤ ሰጣቸዋለሁ። በሁለተኛ አባቶቹም ያው አንዳንድ አባቶች ለነሱም ይሰጣለው። ላኪን ለወጣቶች አልሰጠም ነበር። ስላልሰጣቸው ብቻ በሱቁ አጠገብ አንድ ባርዛፍ ነበረችኝ። እሷን ያው ሰብሮብኛል። ያውቃሉ የአካባቢ ልጆች ያው በዚህም ውስጥ ያው ይኖራሉ። ለማለት ተፈለኩት ለእናቶች የሰጣሁት ብር የዱቤ የወሰዱብኝን እቃ ሳልቀበላቸው ሳውዲ አረቢያ መጣሁ። ላኪን በመዝገብ አሉ፣ ሁላቸውም በመዝገብ አሉ። ጣራ ላይ ነው ሰቅዬ የመጣሁት ወረቀቱን ከነስማቸው። ላኪን እነሱን ምናልባት ያው ይቅር እስቲ ያው ንገሩኝ እስቲ ይቅር ለበላቸው ወይስ ምክንያቱም አንድ ሰው ብር ከወሰደባቸው ወይ ይቅር ከላላችሁት የውመል ቂያማ በጣም ኃይለኛ ነው። ላኪን በኢትዮጵያ ያሉ እናቶች ይቅር ሊበላቸው ወይስ ምን ላርጋቸው እስቲ? ምክንያቱም እኔ አሁን ያው ተመልሼ ሄጄ ብርን ለመጠየቅ ሲሆን ምክንያቱም የውመል ቂያማ መጥፎ ነው። አንድ ብር ራሱ ካለባች በአንድ ሰው በጣም አስቸጋሪ ነው። ስለዛ የእናቶችና የአባቶች ብር ወይስ ይቅር ልበላቸው ወይስ እንዴት ላርጋቸው ይላችኋለሁ። በኮሜንት አሳውቁኝ። በሁለተኛ ኢትዮጵያ ያለው በአዲስ አበባ በቄራ አካባቢ በ2000 ስንት ነው መሰለኝ አንድ ሌባ 4000 ብር ዘርፎኛል። ምክንያቱም በዛን ጊዜ 4000 ብር ማለት 4 ጥማድ በሬ ያስከዛል። አንድ በሬ 400 እና 350 ነበር በዛን ጊዜ። አንድ ሌባ ዘርፎኛል። አንተም ካልሰጣኸኝ ብሬ የውመል ቂያማ ወይንም እኔ ሰልሞት በፊት ወይንም አንተ ሰትሞት በፊት ብሬን መልስልኝ። በነገራችን ላይ የሆነ ነገር ነክቶኝ ነው ብሬ ራሴ ነው አውጥቼ የሰጣሁት ብርን። ምክንያቱም ያው የአዲስ አበባ ሌባ ታውቃላችሁ፣ የቄራ 4000 ብር ዘርፎኛል። አንቴም ወይንም እኔ ሰልሞት በፊት አንቴ ሰትሞት በፊት ካልሰጣኝ የውመል ቂያማ የኢሳት ና። ምክንያቱም ሰው ሐቅ ያለበት ሰው የኢሳት ነው። በሁለተኛ ሳውዲ አረቢያ ከመጣው በኋላ 2800 ብር ሪያል 2800 ሪያል የሰከንድ ስራ ሆኜ በባለቤቴ ኢቃማ ያሳድሳለሁ ቢላ 2800 ሪያል የወሰድከው ሰውዬ ብሬን መልስልኝ። አንተ ሰትሞት በፊት ወይንም እኔ ሰልሞት በፊት። ላኪን ዛሬ ኢቃማው ተብላሽቶ ኢትዮጵያ ገብቷል። 2800 ሪያል
ወይንም አንተ ስትሞት ወይንም እኔ ስንሞት በፊት መልስልኝ። አንደኛ። ሁለተኛ በሪያድ በመንፉሃ መስጂድ ሶማሌ አካባቢ 350 ሪያል የደላላ ወደ 30 ሰዎች ከፍለን ያ ብራችን አልተመለሰም። ስራውም አላገኘነውም፣ ብራችንም አልተመለሰም። አንተን ሰውዬው መልስልኝ ብሬ፣ ወይንም አንተ ስትሞት ወይንም እኔ ስልሞት በፊት ከሞት የኢሳት ነው፣ የሰው ሐቅ ነው። በሁለተኛ ደረጃ ጅዳ ላይ ሆኜ 450 ሪያል ለብጣቃ የላኩልህ ሰውዬ 450 ሪያል መልስልኝ፣ የሰው ሐቅ ነው። ወይንም አንተ ስትሞት ወይንም እኔ ስንሞት በፊት ከሞት የኢሳት ነው 450 ሪያል እኔ አስታውሳለሁ። ላኪን አንተ ድንግርግር ብለሃል። እኔ ብዙም አንድ ሰው ብር ከወሰደብኝ ያው ራሱ አውቆ ካልሰጣኝ ያው ትንሽ ይደብራል። በሶስተኛ አልቋል። እስቲ ለማንኛውም እዚህ ሳውዲ አረቢያ ያሉ ሰዎች ለነሱ ይቅር አልላቸው፣ ቢሞቱ በሕይወት ቢኖሩ ይቅር አልላቸው። ሀታ በአዲስ አበባ የዘረፈኝ ሰውየው ራሱ 4000 የወሰደብኝ ሰውየው ለሱ መቂር ይቅር አልለውም። ቢልሞት ቢኖር ይቅር አልለውም። ላኪን በኢትዮጵያ ያለው በትንሿ ሱቅ ዱቤ የወሰዱብኝን እናቶችና አባቶች በነሱ የእናንተዎችን እርዳታ ፈልጋለሁ። ምክንያቱም ለኢትዮጵያ ለእናቶች ለአባቶች ተውላቸው ብላችሁኝ ወይንም በኮሜንት ጻፉልኝ። በነሱ እስቲ የእናንተዎች ምርጫ ነው። ላኪን በሳውዲ አረቢያ ያወከ የሸወትከ የወሰድከው ብር ካልመለስከ በስተቀር የኢሳት ነህ። በሁለተኛ ኢቃማ ኢንተርኔት ያለው ቢላ 200 ሪያል በመንፉሃ በሪያድ የወሰድከው ሰውዬ አስታውስ። ላኪን ስማቸው አልጠቅሱም። ይታወቃል መቼም የአካባቢ ሰዎች ካላችሁ 2800 ሪያል የወሰደው ሰውዬ ሁሉም ሰው ያውቀዋል። ግን ስምን እከሌ አይሉም። ለማንኛውም ሳውዲ አረቢያ ያላችሁ በአዲስ አበባ በቄራ 4000 የወሰድከብኝን ሌባ እናንተዎች ይቅር አልላቸውም። ቢኖሩም ቢልሞቱም ይቅር አልላቸውም። ላኪን በኢትዮጵያ ያሉ እናቶችና አባቶች በነሱ ምናልባት በሱ የእናንተዎችን እርዳታ ፈልጋለሁ። ለማንኛውም የመቻችሁ ሰላም ዋሉ። ከእንግዲህ በኋላ አንዳንድ ምክር እንመካከራለን። ምክንያቱም በአንደኛ ደረጃ እኔን የሚጠሉኝ ሰዎች አሉ። ያው ሰው ሆኖ ባለ ጋር ሳይኖርበት የሚቀር ሰው የለም። ለማንኛውም የሚቻችሁ ሰላም ዋሉ። ሰብስክራይብ አትርሱኝ ይላችኋለሁ። ይሄው ጽፌዋለሁ። የውመል ቂያማ ምናልባት እናንተዎች ፊት እኔ ያልተበላሁት ነገር ያልተወሰደብኝ ነገር ወስዶብኛል ብዬ አልናገርም። በሰው ፊት በህዝብ ፊት ሐቂቃ ነው። እናንተዎች ቢልሞቱም ቢኖሩም ምስክር ናችሁ። የውመል ቂያማ ምስክር ትሆናላችሁ ብዬ ነው በሶሻል ሚዲያ ተናገርኩት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከቶክቶክ አጠገብ ሊንክ አለኝ፣ ገብታችሁ ሰብስክራይብ አድርጉኝ ይላችኋለሁ። የመቻችሁ ሰላም ዋሉ፣ ሰላም ይደሩ ይላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔን የሚጠሉኝ ሰዎች ካላችሁ እርር በሉ፣ የሚጠሉኝ ሰዎች ካላችሁ ይባርካችሁ፣ ተባረኩ፣ ሰላም ዋሉ ይላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።